بسم الله الحمد لله والصلاة والسلام على رسول الله صلى الله عليه وسلم السلام عليكم ورحمة الله وبركاته مسلم وندمهتوچه الله سبحانه وتعالى حقن بحقنته ያሳየን የምንጸናበት ያድርገን ባጢልን በባጢልነቱ ያሳየንና የምንረቀው የምንጠነቀቀው ያድርገን እንግዲህ አላህ سبحانه وتعالى واعبد ربك حتى يأتيك اليقين ሞት እስኪመጣ ድረስ አላህን አምልክ ብሎ ሳለ ረመዳን ብቻ ሲመጣ ሂጃብ ጉፍታ ራሷ ላይ የሚለበስ ለብሳለች ተወሰኑ ወንዱም እንደዚሁ ከተለያዩ ነገራቶች ረመዳን ነው ብሎ ጋፕ ያደርጋሉ የተበዳደለውም አውፍ እንባባል ይባባላል ልክ ረመዳን ሲመጣ ረመዳን የሚያመልኩ ይመስላሉ ልክ ረመዳን ሲወጣ ባንድ ይገለበጣሉ ከመልካምነት ወደ ከመላእክነት ወደ ሰይጣንነት ይገለበጣሉ በሚገርም መልኩ ማለት ነው በጥቅሉ ልናገር የመጣሁት እኔ አላህ Subhanahu Wa Ta'ala ረመዳን ውስጥ የሚመለካል ከረመዳን ውጭ የሚመለካል በረመዳን ውስጥ መልካም ረመዳን ልክ ሲወጣ ሰይጣን የምትጫወቱ ሰዎች እንደው ግን ረመዳን ነው የምታመልኩት ወይስ አላህን Subhanahu Wa Ta'ala ነው የምታመልኩት እስቲ ቆም ብሉና አስቡት አረ ረመዳን ነው ቆይ ይውጣል ረመዳን ሳይያለው የምትሉ ሰዎች ምን አላህ ከረመዳን በኋላ ወይም ከረመዳን ውጭ ያለው ወንጀል የምትሰሩት ስራ አይጻፍባችሁም ያላችሁ መረጃ አላችሁ እንዴ ልክ ረመዳን ሲወጣ ደግሞ አሁን አላህ Subhanahu Wa Ta'ala ወሊቱከብሩላህ على ما هداكم ولعلكم تشكرون እንዳለ ሁሉ በዓልን አስመልክቶ ዒድን አስመልክቶ አልታመሰግኑ ዘንድ የተባለውን ታምጹት ዘንድ የተባለ ይመስላልና በጣም በድልቂያ በጭፈራ በእክትላጥ ጉዳጉርትና ያለን ወዴት ነው ነገሩ ግን ሌሎቹ ደግሞ በወንጀል ላይ የተዘፈቀ በስህተት ላይ በኸጣዎች ላይ በጣም ድንበር በማለፍ ላይ የተጋፈጣችሁ ደግሞ ወንድም እህቶቼ ያላህ አንቀጽ እንዳትረሱ قل يا عبادي الذين اسرفوا على انفسهم لا تقنطوا من رحمه الله በላቸው እናንተ ባሪያዎቼ በራሳችሁ ድንበር ያለፋችሁ ወንጀል በመስራት እኔም በማመጽ ያዘዝኳችሁን ባለመፈጸም ድንበር ያለፋችሁ በራሳችሁ የራሳችሁን በመበደላችሁ ምክንያቱም አንድ ሰው ወንጀል በሚሰራ ሰዓት ራሱን ነው የሚበድለውና ማለት ነው ለጀሃነም ራሱን እየዳረገ ስለሆነ لا تقنطوا من رحمة الله كالله أذن تسفات تقرطوا لمن إن الله يغفر الذنوب جميعا الله وانجل هلوكو يقر باينون الله يقر باينوننا عترسو بنقراتش الله يدقمو بتكاراني يدقمو إن الله غفور الرحيم يالاتشو دقمو وانجل لهم متزفق وسووش دقمو الله يقر باينون دسوار لهم متلو سووش شديد العقاب يميلون دمون دات رسوت الله كيازب أيازو يبرتانو قطعاتو يبتان برتون يميلون من دات رسوت بتقلو الله يمملكو بين الخوف والرجاء بخوف ብቻ ማይመለክም በረጃ ብቻ ማይመለክም በፍራቻ ብቻ ማይመለክም አላህ በክጃሉትና በጉጉት ብቻ ማይመለክም ወንጀልህን ትፈራለህ ወደ አላህ ትመለሳለህ እንደገናም ደግሞ ከአላህ ያኒ አላህ Subhanahu Wa Ta'ala ደግሞ ኸይር ነገራቶች እንዳሉትና መልካም ነገራቶች እንዳሉት ደግሞ ጓግተህ ወደ መልካም ነገራቶችም ሰፍትልለታለህ بين الخوف ትፈራዋለህ والرجاء تكجلالله ወንጀል ሰርተህ ወንጀል ሲበዛ አይምረኝም ሳይሆን غفور الرحيم እንደሆነ ተከጅላለህ ማሃሪ ስለሆነ እንደገናም ደግሞ ወንጀል ልትዳፈር ስትል شديد العقاب የሚለውንም ታውቀዋለህ በሁለቱ በኩል መሐከል ነው አላህ የሚመለከው ስለዚህ አላህን Subhanahu Wa Ta'ala ረመዳን ብቻ አይደለም የሚመለከው واعبد ربك حتى يأتيك اليقين አላህን አምልኩ ሰውን አታምልኩ أفرأيت من اتخذ إلهه هواه ያንን ስሜቱን አምላኩ አድርጎ የያዘን ሰው ተመለከተው ይላል አላህ Subhanahu Wa Ta'ala ሰው ሽርክ ሲባል ኢሳ ጌታ ነው መርየም እንደዝናት ወይም ደግሞ ቀብር ላይ ማጎንበስ ወይም እንደዛ ብቻ ብለው የሚያስቡ ሰዎች አሉ ስሜቱን አምላክ አድርጎ የሚያመልክ አለ መሻይኾችን አምላክ አድርጎ የሚያመልክ አለ ምክንያቱም አላህ ያደነገገው ድንጋጌ ጥሎ የመሻይኾችን የሚከተልም የዛን ጊዜ አምላክ አድርጎ ይዟቸዋል አላህ Subhanahu Wa Ta'ala በቁርአን ላይ አምላሁ ሽረካው ሸራው ለሁም من الدين ما لم يأذن به الله አጋሮቻቸው አላህ ያልፈቀደውን ከሃይማኖት ደነገጉላቸው ነው ይላል በሌላ አንቀጽም ነብያችን አላህ Subhanahu Wa Ta'ala ምን ይላል اتخذوا احبارهم ورهبانهم اربابا من دون الله ይላል አዋቂዎቻቸውንና ዑባዶቻቸውን ከአላህ ውጭ አምላክ አድርገው ያዙ ይላል አዲይ ኢብኑ ሐቲም ይሄንን አንቀጽ በሰማ ሰዓት ያ ረሱላህ አና መልካቸውም እኮ አለ ስለሚያጉዳዩ ማለት ነው አና መልከም እኮ ሲል አላህ ሐራም ያደረገን ነገር ሐላል ሲያደርጉ አላህ ሐላል ያደረገን ነገር ሐራም ሲያደርጉ እሰይ ብላችሁ አብራችሁ ተቀበሉ የለ እንዴ ያሉት አዎ አላቸው ነብያችን ሰለላሁ ዐለይሂ ወሰለም ምናት ወዛሊከ ኢባደቱሁም ወዛከ ኢባደቱሁ ከማ ቃል ዐለይሂ ሰላቱ ወሰለም ያኮ እነሱ ማምለክ ነው አሉ ስለዚህ ሙሸሪዕ ዲን ደንጋጊ አላህ ነው መልእክተኛው ሰለላሁ ዐለይሂ ወሰለም ሙበልግ ከአላህ አድራሽ ናቸው አላህ Subhanahu Wa Ta'ala በደነገገው መልኩ ነው አላህ የሚመለከው በራስ ልቦለድና በሐሳብ አይመለክም በረመዳን ብቻም አይመለክም ከረመዳንም ውጭ በረመዳን ውስጥ አላህ ይመለካል ሁሌም ዘውታሪ የሆነ
ኗሪ የሆነ ነባር የነበረ ወደፊትም ዘውታሪ የሆነ ሁሌም ተመላኪ የሆነ አጋር የሌለው ብቸኛ አላህ Subhanahu Wa Ta'ala አምልኩኝ ወደኔ ተመለሱ ከወንጀላችሁ ተወብቱ እኔ ይቅር ባይ ነኝ ነገር ግን ለማጮች ደግሞ ቅጣቴ የበረታ ነው ብሏል ሁለቱ መካከል ላይ አላህን እናምልከው አላህ ሐቅን ይወፍቀን ወቢላሂ ተውፊቅ ወሰላሙ አለይኩም ወራህመቱላሂ ወበረካቱ